ኢህአፓዎች ከማንም በላይ የሚያከብሩትና የሚያደንቁት አርበኛና የለውጥ ብስራት ነጋሪ ፋኖ የጽናትና የቆራጥነት ተምሳሌት ሆኖ በየዓመቱ የሚዘከር የዚያ ትውልድ ታላቅ ሰው ነው፣ ዶክተር ተስፋዬ ደበሳይ። በእርግጥም ተስፋዬ ደበሳይ ቆራጥ ነበር። ላመነበት ዓላማ ሺዎችን አንቀሳቅሷል። ለጠላቶቹ ሳይንበረከክ ሕይወቱን ሰውቷል። በእርሱ ሞት ያዘኑት ኢህአፓዎች ተስፋዬን ከምናጣ ሌሎች የማዕከላዊ ኮሚቴ አባላቶቻችን በሙሉ ቢጠፉ ይሻለን ነበር በማለት መሪር ሐዘናቸውን አሰምተዋል። የደርግ መንግሥት እርሱ በሞተበት ዕለት ባወጣው መግለጫ አንድ ክፍለ ጦር ሰራዊት የደመሰሰ ያህል ነበር የፎከረው። ለመሆኑ ተስፋዬ ደበሳይ ማን ነው? በኢህአፓ ውስጥ የነበረው ሚና ምን ይመስል ነበር? ሕይወቱ የተፈጸመው እንዴት ነው? እስቲ በዛሬው መሰናዷችን በጥቂቱ እንቃኘው። ኢሮብ በቀድሞ የትግራይ ክፍለ ሀገር አጋመ አውራጃ ውስጥ የምትገኝ ወረዳ ናት። በአሁኑ የአስተዳደር አወቃቀር በትግራይ ክልል ምስራቃዊ ዞን ውስጥ ነው የምትገኘው። በዚህች ወረዳ ከትግርኛ ተናጋሪው ብሔረ ትግራይ በተጨማሪ ኢሮብ የሚባለው አናሳ ብሔረሰብ ይኖራል። በኢሮብ ወረዳ ውስጥ አሊቴና የምትባል አነስተኛ መንደር አለች። ይህች መንደር የአጋመ አውራጃ ርዕሰ ከተማ ከሆነችው አዲግራት 35 ኪሎ ሜትር ያህል ትርቃለች። የመንደሪቷ ነዋሪዎች በአብዛኛው ካቶሊክ ክርስቲያኖች ናቸው። ተስፋዬ ደበሳይ በዚያች አነስተኛ መንደር ውስጥ ነው በ1933 የተወለደው። ወላጅ አባቱ አቶ ደበሳይ ካህሳይ ይባላሉ። እናቱ ደግሞ ወይዘሮ ምህረታ አዶ ኡማር ነበሩ። ተስፋዬ የቤተሰቡ የበኩርና ብቸኛ ወንድ ልጅ ነው። ከእርሱ በኋላ የተወለዱት 6 ልጆች በሙሉ ሴቶች ናቸው። አሊቴና በዚያ ዘመን ትምህርት ቤት አልነበራትም። ስለዚህ ሕፃኑ ተስፋዬ የትምህርት ጉጉት ቢኖረውም ዕድሜው 10 ዓመት እስኪሆነው ድረስ ትምህርት ቤት ለመግባት አልታደለም። በ1943 ግን አዲግራት ከሚኖሩት አክስቱ ዘንድ ሄደና ትምህርት ቤት እንዲያስገቡት ለመናቸው። አክስቱም በከተማዋ ከሚገኝ ታዋቂ የካቶሊክ ሚሽን ትምህርት ቤት አስገቡት። ተስፋዬም እስከ 8ኛ ክፍል በዚሁ ትምህርት ቤት ከተማረ በኋላ 9ኛ ክፍልን መቀሌ በሚገኘው አጼ ዮሐንስ ሁለተኛ ደረጃ ትምህርት ቤት አጠናቀቀ። ይሁንና በወቅቱ የትምህርት ወጪውን በራሱ ሸፍኖ መማር እንደማይችል በመረዳቱ ፊት ወደ ነበረበት የካቶሊክ ትምህርት ቤት ተመለሰ። እዚያም እስከ 12ኛ ክፍል ከተማረ በኋላ ለከፍተኛ ትምህርት ወደ ጣሊያን ሀገር ተላከ። በሀገረ ኢጣሊያ ሮም ከተማ ካለው አርባኒያን ዩኒቨርሲቲ በፍልስፍና ትምህርት የዶክትሬት ዲግሪውን ተቀበለ። ተስፋዬ በሥራው ዓለም ሲሰማራ ለመጀመሪያ ጊዜ የሠራበት መሥሪያ ቤት የማስታወቂያና መርሃ ብሔር ሚኒስቴር ነበር። በዚያ መሥሪያ ቤት የምርምር ክፍል ኃላፊ ሆኖ እየሠራ በማታው ክፍል የአባዲና ፖሊስ ኮሌጅ አስተማሪ ለመሆን በቅቷል። በ1964 ለተጨማሪ ሥልጠና ወደ አውሮፓ ስዊዘርላንድ ተልኳል። በዚያ እያለም በመቀጣጠል ላይ የነበረው የኢትዮጵያ ተማሪዎች ንቅናቄ ልቡን ስለወሰደው ትምህርቱን ትቶ ሙሉ በሙሉ ወደዚያው ገብቷል። ታዲያ እርሱ ወደ ስዊዘርላንድ በሄደበት ወቅት በአውሮፓ የኢትዮጵያ ተማሪዎች ማኅበርና በአሜሪካው የተማሪዎች ማኅበር መካከል ከፍተኛ ውዝግብ ይካሄድ ነበር። ሁለቱ ማኅበሮች የተወዛገቡት የድርጅት ምስረታና አደረጃጀት፣ የኤርትራ ጥያቄ፣ የብሔረሰቦች መብት፣ የትጥቅ ትግል አስፈላጊነት በመሳሰሉ አርዕስተ ነገሮች ዙሪያ ነበር። በጊዜው የድርጅት አስኳል ለመመስረት ጥረት ያደርግ የነበረው የአልጄሪያው የስደተኛ ተማሪዎች ቡድን ከአሜሪካው ማኅበር ጋር ተቀራራቢ አቋም አሳየ። የአውሮፓው ማኅበር መሪዎች በሀገር ቤት ከነበሩ ጥቂት ተማሪዎች ጋር አንድ አይነት አቋም ላይ ደረሱ። ተስፋዬ ደበሳይ ግን የአውሮፓ ማኅበር መሪዎችን ውሳኔ በመቃወም ከአልጄሪያው ቡድን ጋር ወገነ። በዚህም መሠረት የአልጄሪያው ቡድን የአሜሪካው ቡድንና አውሮፓ የነበሩ ጥቂት ተማሪዎች በድርጅት ምስረታ ሂደት ላይ መነጋገር ጀመሩ። ውይይቱ ለወራት ሲብላላ ከቆየ በኋላ በዓለም ዙሪያ ተበታትነው የነበሩ ሌሎች ኢትዮጵያዊ ተማሪዎችንም ማካለል ጀመረ። በስተመጨረሻም በሚያዝያ ወር 1964 የኢትዮጵያ ሕዝብ አርነት ድርጅት ወይም ኢአድ ተወለደ። ተስፋዬ ደበሳይም ለድርጅቱ አመራር ከተመረጡ 7 የማዕከላዊ ኮሚቴ አባላት አንዱ ሆነ። ኢአድ የተወለደው በውጭ አገር ነው። ከ1964 እስከ 1966 በነበሩት ዓመታት ዋነኛ ሥራው ድርጅቱን ማስተዋወቅና አባላትን ማሰባሰብ ነበር። ከፍልስጤም ነፃ አውጪ ድርጅትና ከኤርትራ ግንባሮች የተሰጠውን ድጋፍ በመጠቀም የትጥቅ ትግል የመጀመር እንቅስቃሴ ሲያደርግም ቆይቷል።
የድርጅቱ ቀዳሚ ዓላማ ከገጠር በሚጀመር የትጥቅ ትግል በረጅም ጊዜ የሥርዓት ለውጥ ማምጣት ነበር። የኢህአድ መሪዎችም ድርጅቱ ቀዳሚ ሰራዊቱን ሊያሰማራበት ወዳሰበው የአሲምባ ተራራ በመሄድ ወታደራዊና ፖለቲካዊ አመራር እንዲሰጡ ለማድረግ ታስበዋል። ይሁንና በ1966 የፈነዳው የኢትዮጵያ አብዮት የትግሉን አቅጣጫ ሙሉ በሙሉ ቀየረው። የአሮጌው ሥርዓት መውደቅ አይቀሬ እንደሆነ ሁሉም በየፊናው አወቀ። በእርሱ ቦታ ተተክቶ ሀገሪቱን የሚመራው ማነው የሚለው ጥያቄ ግን አነጋጋሪ ሆነ። በዚህም በተራማጅ አብዮተኞች መካከል ከፍተኛ ውይይት ተቀሰቀሰ። በመደምደሚያውም የፓርቲ ቅርጽ የነበራቸው ቡድኖች በከተሞች አካባቢ የፖለቲካ ትግል ቢያደርጉ ጠቀሜታው ከፍ ያለ እንደሚሆን ከስምምነት ላይ ተደረሰ። በመሆኑም በውጭ አገር የነበረው የኢህአድ አመራር ወደ አገሪቱ ለመግባት ወሰነ። ከኢህአድ ከፍተኛ መሪዎች መካከል በቅድሚያ ወደ አዲስ አበባ የገባው ዶክተር ተስፋዬ ደበሳይ ነው። ጊዜውም ሰኔ 1966 ነበር። በወቅቱ የወታደሮች ቡድን የሆነው ደርግ ተመስርቶ የአጼውን መንግሥት ለመጣል እያኮበኮበ ነበር። በሐምሌ ወር አጋማሽ ላይ ደርግ የልጅ እንዳልካቸው ካቢኔን በመሻር ልጅ ሚካኤል እምሩ ጠቅላይ ሚኒስትር እንዲሆኑ መረጣቸው። ልጅ ሚካኤልም ካቢኔያቸውን ሲያቋቁሙ በስዊዘርላንድ የሚያውቁትን ዶክተር ተስፋዬ ደበሳይን የመሬት ይዞታ ሚኒስትር እንዲሆን ጠየቁት። እርሱ ግን ከውጭ የመጣው ለዚህ አልነበረምና አንዳች ምክንያት ፈጥሮ አሉታዊ መልስ ሰጣቸው። በምትኩ በመስሪያ ቤቱ በኤክስፐርትነት ቢቀጠር ለመስራት ፈቃደኛ እንደሆነ ገለጸላቸው። በዚህም መሰረት ከነሐሴ 1966 ጀምሮ የመስሪያ ቤቱ ሰራተኛ ሆነ። ተስፋዬ ወደ ሀገር ቤት ከተመለሰ በኋላ ድርጅቱን በማስፋፋትና አባላትን በማደራጀት ሥራ ላይ ነበር የተጠመደው። የድርጅቱ ልሳን የሆነችውን ዲሞክራሲያ ጋዜጣ ከሚያወጡ አርታአያን መካከልም አንዱ ነበር። በድርጅቱ የመጀመሪያው ጉባኤ ዋና ጸሐፊ ሆኖ የተመረጠው ብርሃነ መስቀል ረዳ ከሰራዊቱ ጋር ስለነበር በእርሱ ቦታ በጊዜያዊነት አመራር የሚሰጠው ተስፋዬ ደበሳይ ነበር። በወቅቱ በድርጅቱ አመራር ላይ ከነበሩትም መካከል በዕድሜም ሆነ በትምህርት ደረጃ የሚበልጠው እርሱ ነበር። ተስፋዬ እስከ ታኅሳስ 1967 በአዲስ አበባ ከተማ ከቆየ በኋላ ከመሬት ይዞታ ጋር ለተያያዘ የመስክ ሥራ ወደ ትግራይ ተጓዘ። እግረ መንገዱንም አሲምባ የሚገኘውን የድርጅቱን ጀማሪ ሰራዊት ለመጎብኘት ወደዚያው ጎራ አለ። በጊዜው የነበረውን የአገሪቱን የፖለቲካ ሁኔታ ለሰራዊቱ ካብራራ በኋላ ግን ያልተጠበቀ ችግር ተከሰተ። 8 ያህል የሰራዊቱ አባላት ከጀማሪ ሰራዊቱ በመክዳት ለደርግ እጃቸውን ሰጡ። ታዲያ የእነዚህ ሰዎች መክዳት የዶክተር ተስፋዬ ደበሳይ ማንነት አጋለጠው። በመሆኑም ከዚያን ጊዜ ጀምሮ ህቡ ለመግባት ተገደደ። ዶክተር ተስፋዬ ደበሳይ ህቡ ከገባ በኋላ የሙሉ ጊዜ አብዮታዊ ሆኗል። ኢህአድንን በሙሉ አቅሙ አገልግሏል። በነሐሴ ወር 1967 ድርጅቱ ስሙን ቀይሮ ኢሃፓ የተሰኘውን ዝነኛ መጠሪያውን የያዘበትን ጉባኤ በዋናነት ያዘጋጀውም እርሱ ነው። የድርጅቱ የፍልስፍና ሊቅ ሆኖ የሚያገለግለውም እርሱ ነበር። በኢሃፓ መስራች ጉባኤ ዋና ጸሐፊ የሚባል የሥልጣን ተዋረድ ሲሻር በቀዳሚነት የማዕከላዊ ኮሚቴ ጸሐፊ ሆኖ ማገልገል የጀመረው እርሱ ነበር። እስከ 1968 አጋማሽ ድረስ በነበረው ጊዜ የኢሃፓ አመራሮች ማንነት በግልጽ አይታወቅም። በዚያን ጊዜ ህቡ ለመግባት የተገደዱት ብርሃነ መስቀል ረዳና ተስፋዬ ደበሳይ ብቻ ናቸው። በመሆኑም አብዛኛው የፓርቲ ሥራ የሚከናወነው በተስፋዬ ነበር። የሕዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ከተመሠረተ በኋላ ግን አመራሩ ለአደጋ የሚያጋልጥ ሁኔታ ተከሰተ። በጽሕፈት ቤቱ የተመረጡት ከፍተኛ ካድሬዎች የኢሃፓ መሪዎችን ስለሚያውቋቸው ለደርግ አሳልፈው ይሰጧቸዋል የሚል ስጋት ሰፈነ። በመሆኑም በ1968 መጨረሻ ገደማ ሁሉም መሪዎች ህቡ ለመግባት ተገደዱ። ታዲያ የኢሃፓ የትግል ስትራቴጂ መለወጥ የጀመረው ከዚያ ወቅት ጀምሮ ነው። ከ1968 ክረምት ወራት በፊት በከተሞች አካባቢ የፖለቲካ ትግል ብቻ ያደርግ የነበረው ኢሃፓ የደርግ ፋሽስትነትን ለመከላከል በሚል የከተማ ትጥቅ ትግል የጀመረው ያኔ ነው። አንዳንድ ወገኖች የትጥቅ ትግሉ በዶክተር ተስፋዬ ደበሳይ ግፊት እየመጣ ነው ይላሉ። ከሊቀመንበር መንግስቱ ኃይለማርያም ጀምሮ መገደል ያለባቸውን ከፍተኛ የደርግና የመኢሶን ባለስልጣናት ዝርዝር እያዘጋጀ የሞት ፍርድ ያስወስን የነበረው ተስፋዬ ደበሳይ ነው በማለት ይሞግታሉ።
ከዚህ እልፍ ሲል ደግሞ የተስፋዬን ትግራዋይነት በመጥቀስ ብቻ ሻዕቢያ በአዲስ አበባ ከተማ ሽብር ለመቀስቀስ የመደበው የጥፋት ወኪል ነው የሚል መረጃ የሚያስነብቡ ጽሑፎችን ማየት የተለመደ ሆኗል። ይሁንና እንዲህ አይነቱን የተናጠል ክስ በተስፋዬ ላይ የሚያጠናክር ማስረጃ የለም። ኢህአፓ የከተማ ትጥቅ ትግል እንዲጀምር የወሰኑት ብዙሃኑ የማዕከላዊ ኮሚቴ አባላት ናቸው እንጂ ተስፋዬ ደበሳይ ብቻ አልነበረም። ውሳኔውን የተቃወሙት ጌታቸው ማሩና ብርሃነ መስቀል ረዳ ብቻ ነበሩ። መስከረም 13 ቀን 1969 በዚህች ዕለት ኢህአፓ ኮሎኔል መንግስቱ ኃይለማርያምን ለመግደል ያልተሳካ ሙከራ አደረገ። በዚህም የተነሳ ኮሎኔሉ ኢህአፓን ለማጥፋት ቆርጠው ተነሱ። በስውር የሚያካሄዱትን ርሸና ይፋ ማውጣት ጀመሩ። በታህሳስ ወር የኮሎኔሉን እርምጃ የሚቃወሙ መኮንኖች በደርግ ውስጥ መዋቅራዊ ለውጥ አካሄዱ። ይሁን እንጂ ከአንድ ወር በኋላ ጥር 25 ቀን 1969 ኮሎኔል መንግስቱ ማንም ባላሰበው መንገድ ጠላቶቻቸውን በማጥፋት ለምሳ ያሰቡንን ለቁርስ አደረግናቸው በማለት አወጁ። አብዮቱ ከተከላካይነት ወደ አጥቂነት ተሸጋግሯል ተባለ። ቀይ ሽብር በይፋ ታወጀ። ነፃ እርምጃ ተፈቀደ። በወቅቱ የኢህአፓው ዶክተር ተስፋዬ ደበሳይ አዲስ አበባ ውስጥ እንደነበረ ደርጎች ያውቁ ነበር። ነገር ግን አድራሻውን በትክክል ማወቅ አልቻሉም። ኢህአፓም ከጥር ወር መጨረሻ ጀምሮ እየተባባሰ በመሄድ ላይ የነበረውን የደርግ እርምጃ ለመቀልበስ እንደማይችል አውቆታል። ይሁንና የከተማውን የትጥቅ አመፅ አላቋረጠም። ደግሞም ዋና መሪውን ከደርግ አፍንጫ ስር አውጥቶ ከደህና ቦታ ለማድረስ አልሞከረም። ታዲያ ኢህአፓዎች መሪያቸው ከከተማው ወጥቶ ለደህንነቱ አስተማማኝ በሆነ ቦታ ቢደበቅ ይፈልጉ ነበር። በተለይም በመጋቢት ወር አጋማሽ 1969 ከተካሄደው የቤት ለቤት አሰሳ ነፍሱን እንዲታደግ ይመኙ ነበር። ይሁንና መሪው ከከተማው ለመውጣት ምንም አይነት ፍላጎት አልነበረውም። በዚህ ክፉ ቀን ተከታዮቼን ጥዬ ከከተማው አልሰደድም በማለት ቆርጧል። አሰሳው ከመጀመሩ አስቀድሞ በነበሩት ቀናት ራሱ ሸኚ ሆኖ በልዩ ልዩ እርከን ላይ ያሉ ኢህአፓዎችን ከከተማው ወደ ገጠር ሲልክ ነበር። ለምሳሌ የቤት ለቤት አሰሳው ከሚካሄድበት ዕለት በፊት በነበሩት ቀናት ማለትም ከመጋቢት 10 እስከ 13 ባሉት ቀናት ተስፋዬ ደበሳይ በርካታ የኢህአፓ አባላትን ከከተማ እያስወጣ ወደ ገጠር መሸኘቱ ተመዝግቧል። በእነዚያ ቀናት በርካቶች ወደ አሲምባና ሰሜን ሸዋ አካባቢዎች ሄደዋል። እርሱ ግን እዚያው ሆኖ አሰሳው የሚያመጣውን ውጤት ለማየት ይጠባበቅ ነበር። ዕለቱ መጋቢት 15 1969 ነው። ደርግ የቤት ለቤት አሰሳውን እያካሄደ ነው። እያንዳንዱ ቤት እየተከፈተ ይፈተሻል። አናርኪስት ተብሎ የተጠረጠረ ሰው እየተያዘ ወደ ማዕከላዊ ምርመራና የቀበሌ እስር ቤቶች ይጋዛል። ከስራቱ ለማምለጥ የሞከረ ያለምንም ጥያቄ ይገደላል። ዶክተር ተስፋዬ ደበሳይ ያረፈበት የበሪሁን ማርዬ ቤትም እንደሚፈተሽ መረጃው ለኢህአፓ አሃዶች ደርሷል። በመሆኑም የተስፋዬን ሕይወት ለመታደግ ቀኑን በመንግሥት ቢሮ ውስጥ ተደብቆ ማሳለፍ አስፈላጊ እንደሆነ ታምኖበታል። በዚህ መሠረት ዶክተር ተስፋዬ ደበሳይና በሪሁን ማርዬ አምባሳደር ቲያትር አካባቢ ባለው ኪዳኔ በየነ ሕንፃ ውስጥ በሚገኘው የበሪሁን ሚስት ቢሮ ለመደበቅ ወሰኑ። በበሪሁን ማርዬ ሹፌርነትም ከመርካቶ አካባቢ ወደ አምባሳደር ቲያትር እንቅስቃሴ ጀመሩ። ተክለ ሃይማኖት አካባቢ ሲደርሱ ግን ተስፋዬን በሚያውቅ ሰው እይታ ውስጥ ገቡ። ያ ሰው ወዲያውኑ ለደርግ ጸጥታ ኃይሎች በመደወል የተስፋዬን መገኘት አበሰራቸው። ለራሱ ደግሞ በቀስታ እነርሱ ሳያዩት ከኋላ እየነዳ ተከተላቸው። ደርጎች ለወራት ሲፈልጉት የነበረው አውራ ጠላታቸው ዱካ መገኘቱን ሲሰሙ በከፍተኛ ፍጥነት ወደ ተባለው ስፍራ አሳሽ ጦር ላኩ። ተስፋዬ ደበሳይና በሪሁን ማርዬ ወደ ኪዳኔ በየነ ሕንፃ ገቡ። ሆኖም ሕንፃው እንደጠበቁት ነፃ ሆኖ ስላላገኙት ወደ መጡበት ለመመለስ ወሰኑ። ፈጠን ባለ እርምጃ ከሕንፃው መውጫ በር ላይ ሲደርሱ ግን ለእነርሱ የተላከው አሳሽ ጦር ሕንፃውን ከቦ አገኙት። በዚያን ጊዜም ወደ ሕንፃው ለመመለስ ሩጫ ጀመሩ። ሆኖም በቅርብ ርቀት ላይ የነበሩት አሳሾች ተኮሱባቸው። በሪሁን ማርዬ ወዲያውኑ ተገደለ። ተስፋዬ ደበሳይ ደግሞ ግንባሩ ላይ ቆሰለ። እርሱ ግን አልቆመም። የሕንፃውን ፎቆች በትጋት ወጣ። ከስድስተኛው ፎቅ ላይ ሲደርስ አንድ ክፍት ቢሮ አየ። ከቢሮው በመግባት በመስኮት በኩል ወደ ውጪ ተወረወረ። ከሰከንዶች በኋላም መሬት ላይ ተፈጠፈጠ።
አንጋፋው የኢህአፓ መሪ እንዲህ ባለ አሳዛኝ ትራጀዲ ከምድር ላይ ተሰናበተ። ጨርሻለሁ። ኢትኖግራፈር አፈንዲ ሙጠቂ እንደጻፈው በቸር ያሰንብተን።